እንዴት ናቸው? እግዚአብሔር ይመስገን። የእግዚአብሔርን ቃል ማርቆስ ወንጌል ምዕራፍ 16 ከቁጥር 15 ላይ ያለው የእግዚአብሔር ቃል እናያለን። ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረታት ሁሉ ስበኩ ይላል የእግዚአብሔር ቃል። ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረታት ሁሉ ስበኩ። ለፍጥረታት ሁሉ መሰበክ ያለበት ቃል ምን እንደሆነ የእግዚአብሔር ቃል ይናገራል። መሰበክ ያለበት ቃል ምንድን ነው? የመጀመሪያ የእግዚአብሔር ተልእኮ፣ እግዚአብሔር ለደቀ መዛሙርቶቹ ተልእኮ ሲሰጥ ምን የሚል ቃል እንደሰጠ ከዚህ ቃል መማር እንችላለን። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ይላል። ለሰው ልጅ መነገር ያለበት ሕግ፣ ለሰው ልጅ መነገር መሰበክ ያለበት ቃል ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል የሚል አዋጅ መናገር ያስፈልጋል። ጌታ ኢየሱስ ክርስቶስ ሲመጣ ሰው ከእርሱ ጋር አንድ ሆኖ አምኖ ተጠምቆ ከእሱ ጋር የልጅነትን ስልጣን የያዙት ከዘላለም ፍርድ ይድናሉ፣ ወደ እግዚአብሔር መንግሥት ይገባሉ። ኢየሱስ ክርስቶስ ጌታ እንደሆነ ያላመኑ የኢየሱስ ክርስቶስ አምላክነትን፣ የኢየሱስ ክርስቶስ ስልጣንን፣ የኢየሱስ ክርስቶስ ፈዋሽነትን፣ የኢየሱስ ክርስቶስን አምላክነትን ያላመኑ በስሙም ያልተጠመቁ በመጨረሻው ቀን በፍርድ እንደሚቀጡ የእግዚአብሔር ቃል ይናገራል። ስለዚህ ያመነ የተጠመቀም ይድናል፣ ያላመነ ይፈረድበታል። ስለዚህ የዘላለም ሕይወት ለማግኘት ምን መሆን አለበት? ሰው ኢየሱስ ክርስቶስ ጌታ እንደሆነ አምኖ በስሙ መጠመቅ አለበት። ተጠምቆ ከዘላለም ፍርድ መዳን አለበት። እግዚአብሔር መሆኑን ሰው ካወቀና ከተረዳ በኋላ ከዘላለም ኃጢአት ከዘላለም እርግማን ለመውጣት በስሙ ተጠምቆ የኃጢአት ስርየት ማግኘት አለበት። ዳግመኛ መወለድ ያስፈልጋል። በዮሐንስ ወንጌል ምዕራፍ 3 ከቁጥር 3 ላይ ሰው ከውሃና ከመንፈስ ዳግመኛ ካልተወለደ በቀር የእግዚአብሔር መንግሥት ሊያይ አይችልም ይላል። ሰው ዳግመኛ ካልተወለደ የእግዚአብሔር መንግሥት ሊያይ አይችልም። መግባት ቀርቶ በዓይን ማየት አይችልም። ሰው ከዘላለም ፍርድ መልጦ የዘላለም ሕይወት ለማግኘት ሰው ዳግመኛ መወለድ ያስፈልጋል። ሰው ዳግመኛ እንዴት ይወለዳል? አንዳንድ ሰዎች ወይም አንዳንድ የተሳሳተ የሃይማኖት ትምህርት ሰው በእምነት ብቻ ኢየሱስ ክርስቶስ ጌታ እንደሆነ ሰው እንዳመነ ዳግመኛ ይወለዳል እንጂ በጥምቀት አይደለም የሚባል ትምህርቶች፣ ብዙ ትምህርቶች አሉ። መጽሐፍ ቅዱስ ግን ያመነ የተጠመቀ ይድናል ይላል። ሰዎች ግን እምነት ብቻ ያድናል፣ ጥምቀት ለምስክርነት ነው። ሰው ለምስክርነት የሚጠመቅ ከሆነ መዳን የለም ማለት ነው። ሰው የሚጠመቀው ለመዳን እንጂ ለምስክርነት አይደለም። የምስክርነት ማረጋገጫ ወይም ሄዶ ለሌላ ለመመስከር ሰርቲፊኬት ይዞ የሚሄድ ነገር አይደለም። ሰው የመዳንን ዋስትና ማግኘት የሚችለው ተጠምቆ ዳግመኛ ሲወለድ ነው። ዳግመኛ ሰው ካልተወለደ በቀር የእግዚአብሔር መንግሥት ሊገባ አይችልም። በሌላ ቦታ ላይ ሐዋርያ ሥራ ምዕራፍ 2 ከቁጥር 38 ላይ ንስሐ ግቡ እያንዳንዳችሁ በኢየሱስ ክርስቶስ ተጠመቁ ይላል። ንስሐ ግቡ ኃጢአታቸው ይሰረይ ዘንድ። ኃጢአት በምን ይሰረያል? ኃጢአት በጥምቀት ይሰረያል። ኃጢአታቸው ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም መጠመቅ ያስፈልጋል። አንዳንዶቹ ደግሞ እኛ ተጠምቀናል፣ በ40ኛው ቀን ተጠምቀናል፣ በ80ኛው ቀን ተጠምቀናል፣ እኛ ድነናል የሚሉ ሰዎችም አሉ። አንዳንዶቹ ደግሞ አይ ጥምቀት ሳይሆን ዋናው እምነት የሚባላል። በዚህ ጉዳይ በዚህ ዓለም ላይ ብዙ ውጥረት አለ። ትክክለኛ ጥምቀት ጌታ ኢየሱስ ክርስቶስ በጥልቅ ውሃ ገብቶ ተጠምቆ እንደወጣ ማንም ሰው ሄዶ በጥልቅ
በጌታ በኢየሱስ ክርስቶስ ተጠምቆ በመውጣት ዳግመኛ በመወለድ የእግዚአብሔር ልጅነትን ስልጣን ማግኘት ያስፈልጋል። ሄደው በጥምቀት ውሃ ላይ የተጠመቁት ደግሞ ጥምቀት አያድንም የሚሉ ውዝግብ ከሆነ ሌላው ደግሞ ተጠምቀናል ብሎ በሙሴ የጥምቀት የርጭት ስነ ስርዓትን የተከተሉ ሰዎችም ጥምቀታቸው ምን መሆን አለበት? ኢየሱስ ክርስቶስ በጥልቅ ውሃ እንደተጠመቀ በጥልቅ ውሃ መሆን ያስፈልጋል። በጥልቅ ውሃ ሲሆን ደግሞ በጌታ በኢየሱስ ክርስቶስ ስም መጠመቅ ያስፈልጋል። አብ ወልድ መንፈስ ቅዱስ ስም የሆነው በሆነው የአብ ወልድ መንፈስ ቅዱስ ስም በሆነው በኢየሱስ ስም መጠመቅ አለበት። መዳን በሚያስገኘው ስም፣ መዳን በሌላ በማንም የለም ተብሎ በተጻፈው በእግዚአብሔር ቃል መሰረት ሰው በኢየሱስ ክርስቶስ ስም መጠመቅ ያስፈልጋል ማለት ነው።